ነቅለ ማየት ትችላል። ዛሬ ገደል በኢየሱስ ከላይ ይፈርሳል። እስቲ ገደል ይፈርሳል ማለት ምን ይሆናል? ይፈርሳል። ዛሬ ይሁን የገደበኝ ከላይሽ ላይ ጮህ። አያቴን የገደበ ኢየሱስ ጌታ፣ አባትሽን እናትሽን የገደበ ወንድሜን የገደበ አንተን ላይገድብ በቅባት ኃይል ሰብረህ ትወጣለህ። በኢየሱስም ሰብረህ ትወጣለህ። በኢየሱስም ሰብረህ ትወጣለህ። ሰብረህ እወጣለሁ በል። አይንጂን ሰብረህ ወጣው ማለት ነው። ድገም። ዛሬ በኢየሱስም ሰብረህ ትወጣለህ። ዛሬ በኢየሱስም ሰብረህ ትወጣለሽ። አምላኬ ዛሬ ከውስጥሽ ኃይልን ያመነጫል። ሰብረህ እወጣለሁ በል። በአንተ አይደለም ሰብረህ የምትወጣው በመንፈስ ቅዱስ ኃይል። ሃሌሉያ። ኢየሱስ እንዲህ አለ፣ በእኔ የሚያምን ኢየሱስ ጌታ። ዮሐንስ ወንጌል ሲናገር 7 ላይ በእኔ የሚያምን ቆሞ በበዓሉ በመጨረሻው ቀን የዳስ በዓል በሚባለው ቀን ኢየሱስ ቆመና ሰዎቹ ወይን ጠጅ ሰው ያጠመቀውን እየጠጡ ባለበት እያገሱ ባለበት ቆሞ ከፍ ባለ ድምፅ እንዲህ አለ። ኢየሱስ እንዲህ አለ፣ ማንም የተቀባ ነው ወደ እኔ ምን ይምጣ። ወደ እኔ ከመጣ በኋላ አለ ኢየሱስ ጌታ ወደ እኔ ይምጣ ብሎ ያምልከኝ ወርሺፕ ያርግ ነው እያመለከ አለ። ሃሌሉያ። ከኔ ጋር ብረት እያረጋል። ኢየሱስ ጌታ የሕይወት ወንዝ ከውስጡ ይፈልቃል። ዛሬ ይሄ ወንዝ ከውስጡ ይፈልቃል። ዛሬ ይሄ ወንዝ የሰላም ወንዝ፣ የደስታ ወንዝ በኢየሱስም ከውስጣችሁ ይፈልቃል። የስኬት ወንዝ ከውስጣችሁ ይፈልቃል። ይፈልቃል በጌታ ስም ከውስጡ አለ ምን ይፈልቅ? የሕይወት ውሃው የእንግሊዘኛው ሪቨር ስላል ብዙ ነው። ሰላም፣ ደስታ፣ ጤንነት፣ ፍቅር፣ ይሄ መትረፍረፍ፣ ማከናወን አንቺ ውስጥ ነው ያለው። ዛሬ ይፈልቃል። አሜን። ኦሶ ዛሬ በኢየሱስ ስም ከውስጥሽ ይፈልቃል። አንቺ ውስጥ የገባው መንፈስ ቅዱስ እግዚአብሔር አሎሲ ካሊፋያ በኢየሱስ በመጣ ጊዜ አንተ ውስጥ የገባው ክርስቶስ ፈንቅሎ ይወጣል። ከዛ አይን ይከፍታል፣ ጆሮን ይከፍታል። እዛ እንትና ሞተኛ ለች ይታፍላል። ዛሬ በኢየሱስ ስም እግዚአብሔር አይን ይቀባል። የውስጥ አይን ይቀባል። የውስጠኛ የመንፈሳዊ ዛሬ ከዛ ሲታይ እኔ ለአንድ ሰው እንዲህ ብዬ ልታምኝ እስከ ዛሬ ሰፈሪ ካለው ከሟርተኛ ጋር አብሬ ሻይ ቡና ብለህ ከሆነ ምግብ በልተህ ከሆነ ከዚህ በኋላ አብሬ አትበላ። አይኔ ከፈታት ይቀጥላል። አይንሽ ከፈታት ይቀጥላል። ዛሬ በኢየሱስ ስም ከእያንዳንዳችሁ ላይ አይናችሁን የጋረዳ ቀንፊት ይወጣል። አይንሽን የሸፈና ቀንፊት ይወጣል። ቅርፊት ይወድቃል በልባል። ይሄ አችልም ያለ አቅም የለኝም ያለ አረ ጉልበት የለኝም ማንም የለኝም ያለ ዛሬ ይወድቃል። ከዛ እንዴት ነው ለካ አምላክ አለ። ለካ አምላክ በኔ ውስጥ ነው። ለካ ክርስቶስ በኔ ውስጥ ነው። እኔ የምሰራው ክርስቶስ በኔ ውስጥ አለ። ዛሬ በሰማይ ሰብሬት ይወጣል። አብሮ ለሚቀባ እኔ ይሁንለት። አሜን ብላ ለተቀበለች ይሁንላት። ዛሬ የተዘጋ በር ሁሉ በውስጥ ባለ በክርስቶስ ይሰበራል። በውስጥሽ ባለ በክርስቶስ ይሰበራል። ሃሌሉያ። በእንዲህ አይነት ሁኔታ በጣም በሚደንቅ ሁኔታ ኤርሚያስና እግዚአብሔር ዲል ካደረጉ በኋላ እግዚአብሔር ነካ፣ አይኑ ተከፈተ። ከዛ የሚያወራ ሁሉ ጠባ አይደለም። በዚህ እግዚአብሔር ለነብይነት ሲጠራኝ በዚህ ቃል ነው የጠራኝ። እኔ መንግስት ሰራተኛ ካልሆንኩ ምግብ ቤት ከፍቼ ካልሰራው ብዬ ድግ ስል ኖ አንተ የተጠራው ለዚህ ነው የተፈጠርከው አለኝ። አይ መኪና እንደብዬ መንጃ ፍቃድ ሲያወጣ ለዚህ አልተጠራኝ ማለት ኢየሱስ ጌታ። ዛሬ ይሄ ቅባት አንድ ሰው ውስጥ ይገባል። ዛሬ ይሄ ቅባት አንድ ሰው ውስጥ ይገባል። አይንን ይከፍታል። የተዘጋውን ይከፍታል። ጨለማን ከሕይወቱ ይሰብራል። ሕክምናን ከሕይወቱ በጣጥሶ ያወጣል። እስቲ ይበጠሳል በል። ሃሌሉያ ሃሌሉያ። ከዛ በጣም በሚገርም ሁኔታ እግዚአብሔር እንዲህ አለ። የሰዎቹ ማንነት ወረድ ብሎ ያወራል። የሰዎቹ ማንነት ወረድ ብሎ ያወራል። ኢየሱስ ጌታ። እስኪ እታች ያለው ነው ምን ከ15 ጀምሬ በፍጥነት ትንቢተ ኤርምያስ ምዕራፍ 1 ቁጥር 15 ጀምሮ አለው ነው እስኪ። እነሆ እኔ በሰሜን ያሉትን የመንግስታትን ወገኖች ሁሉ እጠራለሁ። እሺ ይላል እግዚአብሔር። እነርሱም ይመጣሉ። እሶምት ዋልታ እያንዳንዳቸው አንንኩስ
ኢየሱስ በኢየሩሳሌም በር መግቢያ ኢየሩሳሌም ጎቺ አገባን በዙሪያዋ በቅጥሯ ቶቹን ተሳ ሁሉ ላይ በይሁዳም ከተሞች ሁሉ ላይ ይሁዲ ከተማ ካሊ ዙፋናቸውን ያስቀምጣሉ መቀመጫቸውን ወይንም በርጩማሳ አፉሽታ ስለ ክፋታቸውም ሁሉ ሂልናሳ ሁንዲንካ እኔን ስለተዉ ኤስ አጉርቶሪኪ ለሌሎችም አማልክት ስላጠኑ ወለ መገናካ መገኑ ይኩምባ መገናካ ማይኮቢኪ ስላጠኑ ወይንም ውልሽቶ ቢኪ ሰገዶ ቢኪ ኢየሱስ ጌታ ዛሬ አጠገቤ ለሰፈሪ ለቁጭ ብሎ ሌላ አማልክት የሚያመልክ ካንተ አምላክ የተነሳ ይሰበራል አሜን ኦ ማይ ጋድ አንቃይ ቤት ሟርት ቤት እየተመላለሱ በረከትን እየበላ የቆያ የሮራ አንተ ውስጥ ካለው ክርስቶስ የተነሳ ከዚህ ስቴት ይገደደሳል አሜን በቃኝ ከዚህ በኋላ እዚህ መኖር አልችልም በቃኝ ከዚህ በኋላ እሷ ሰፈር ላይ መቀመጥ አልችልም ከዚህ በኋላ በቃኝ በሱ ሰፈር መቀመጥ አልቻልኩም ለምን አይኑ ላይ የባሰ እየታያ አረ ሃሌሉያ ዛሬ በጌታ በኢየሱስ አምላክ አይኑን ይከፍታል ሰፈሪ ላለው ጨለማ